ሰላም የዩቲዩብ ቤተሰቦች እንደምን አላችሁ? በዛሬ ቪዲዮ ደግሞ ይዤላችሁ የመጣሁት 3 ወር 4 ወር ይሄን ከክረምት ጀምሮ እስከ 2025 እስከ 2026 ድረስ ማለትም ለምን ዩቲዩብ እንዳቆምኩኝ ሰልፍ ኢምፕሩቭመንት እንደቀነሰ በዚህ ቪዲዮ እስከ መጨረሻው ድረስ ተከታተሉ። ጊዜው የሚጀምረው ክረምት ላይ ነበር። አንድ ጓደኛዬም ዩቲዩብ ቪዲዮን ጀምራለች። እሱ ፊቱ ማሳየት አይፈልግም። እኔ ግን ፊቴን እያሳየው የዩቲዩብ ቪዲዮ ጀመርኩኝ። አዲስ አካውንት ከፈተልኝ። እኔ በዛ ጊዜ ዩቲዩብ አካውንት መክፈት አልችልም ነበር። ከዛ እሱ እቤት ውስጥ እየቀረጸኝ አንድ ቪዲዮ ፖስት አደረኩ። በፖስቱም 34 ቪው ታየልኝ። 34 ቪው ታየልኝ። በአንድ አፕ በቤታቸው ተቀምጠው ሰዎች እንዴት ዶላር እንደሚሰሩ ነበር። ከዛ ደስ አለኝ። 24 ቪው 34 ቪው ሳይ ደስ አለኝ። ከሳምንታት በኋላ ድጋሚ ሌላ ፖስት አደረኩ። እሱም ስለ ኢንስታግራም ፎሎወር መጨመሪያ ነበር። እሱም 45 ቪው ታየልኝ። እጅግ በጣም ደስ አለኝ። ከዛ እንዲህ እያልኩ ሄድኩኝ። እየፖስተትኩ 5 እና 6 ቪዲዮ እየፖስተትኩ ዩቲዩብ አካውንቴን እያሳደግኩ ሄድኩኝ። ቤተሰብ ምናምን ሰብስክራይብ እያደረኩ ማለት ነው። ከዛ 5 ወይም 6 ቪዲዮ እንደነገርኳችሁ ፖስት ካረኩኝ በኋላ ትምህርት ተጀመረ። ያኔ ነበር ከባዱ ጊዜ ዩቲዩብ የተውኩበት ነገር። ምክንያቱም ጊዜ አልበቃኝም ነበር። ራሴን አደከምኩት። ጊዜ አልበቃኝም የሚለውን ነገር በአይምሮዬ አሳመንኩ። እዛ የዩቲዩብ ነገር አበቃ። ዘጋ። ክረምት ላይ እንደነገርኳችሁ ቪዲዮ ማየት ትችላላችሁ። ሰብስክሪፕት እየጻፍኩ እንግላይቴን አብርቼ ብቻዬን ቤት ውስጥ ቪዲዮ መስራት ጀመርኩ። ፖስት እያረኩኝ ቪዲዮዬም 45 50 34 እየታየ ሄደልኝ። ትምህርት እንደተጀመረ ዩቲዩብ ነገር አቆምኩ። በቃ ተውኩት። ምክንያቱም ጊዜ አልበቃኝም። ጥናት ነበረ። ከጥናት በኋላ ሜዳ ሄዳለሁ ትሬኒንግ ልሰራ እና ይህ ሁሉ ለኔ አልበቃኝም፣ አልሆነልኝም ብዬ ራሴን አሳመንኩት። አጠናለሁ፣ ሜዳ ሄዳለሁ። ከዛ የዛን ጊዜ ራሴን ገደልኩት። ክረምት ላይ በጣም ሞቲቬት ሆኜ በጣም ዲሲፕሊን ሆኜ ነበረ። ቲክቶክ ቪዲዮ ማየት ትቼ ዩቲዩብ ነበረ ማየው። ትምህርት እንደተጀመረ ግን ለራሴ መለወጥ አልቻልኩም ነበር። በትምህርቴ አሪፍ ውጤት አምጥቻለሁ፣ ግን የዩቲዩብ ነገሬ ብልሽት አለ። ቲክቶክ ላይ ረጅም ጊዜ አጠፋለሁ በማይጠቅም ነገር። የዩቲዩብ ቪዲዮንም ረሳሁት። የዛን ጊዜ አንድ ቀንም አይቼው አላውቅም። ለ2 ወር ለ3 ወር። እዛ አንድ ቀን እንደ ድንገት ዩቲዩብ ላይ የሆነ ቪዲዮ ተለቋል ተብዬ ቪዲዮ ላይ ስገባ አካውንቴ ትዝ አለኝ። ከዛ ቪዲዮ ውስጥ ስገባ 50 ሰብስክራይበር ይላል፣ 350 ቪው ይላል። ደነገጥኩ። በቃ የዛን ጊዜ እኔ ድንግጥ የኔ አካውንትም አልመሰለኝም ነበር። እንደዛ ቪው የማገኝ አልመሰለኝም። ቪዲዮም የሪአክሽን ቪዲዮ በአንድ ስልክ ብቻ እንዴት እንደሚሰራ ነበር። ካያችሁ ታውቁታላችሁ። ከዛ እሱም ፖስት እንዳረኩኝ እኔ ቫይራል የሚወጣልኝ አልመሰለኝም። ፖስት አድርጌው ወደ ትምህርት እንደተጀመረ ዩቲዩብ አካውንቴንም እንዳቋረጥኩት ነበር። በአንድ ስልክ ቪዲዮ ሪአክሽን እንዴት እንደሚሰራ ፖስት አድርጌ ከ30 ሰብስክራይበር 20 ሰብስክራይበር ጨምሮልኝ 350 ሰው አይቶልኝ ነበር። በጣም ደስ አለኝ በሰዓቱ። በጣም በቃ ማልጠብቀው ነገር ነበር፣ መመኛውን ነገር ነበር። ከዛ በሞቲቬሽን ተነሳሳው። እዛ ትምህርቴንም እንደጀመርኩ ትምህርቴንም እንደጀመርኩ እንደነገርኳችሁ ዩቲዩብ ቪዲዮን አቋርጬ ወደ ቲክቶክ ፖስት ማድረግ ጀምሬ ነበር። ከዛ ለኔ ዝብርቅርቅ ያለ ነገር የዛኔ ነበር። 5 ነው 6 አካውንት ነበር። የዛን ጊዜም ብዙ ነገር ፖስት አደረግበት ነበር። ፖስት ማድረገውን ፉትቦል ኮንቴንት፣ ፉትቦል ክሬተር፣ ትሬደር እንዴት እንደሚሆን፣ ካፕከት ቱቶሪያል፣ የራሴን ቪዲዮ፣ በቃ ብዙ ነገር ፖስት አደርጋለሁ በተለያየ አካውንት ማለት ነው። ፉትቦል ኮንቴንት ሳይ የፉትቦል ኮንቴንት፣ ሞቲቬሽን ቪዲዮ ሳይ የሞቲቬሽን ቪዲዮ ፖስት ማድረግ። ከዛ የዛን ጊዜ በቃ እኔ ለራሴ ቲክቶክ ፖስት ማድረግ መተው አለብኝ ብዬ አሰብኩ። አሁንም ፖስት አደርጋለሁ። ሳይ የሰው ቪዲዮ ፖስት አደርጋለሁ። ከዛ 350 ቪው እንደታየልኝ ገብቼ ሳይ ደስ አለኝ፣ እጅግ በጣም ደስ አለኝ። ከዛ ከዛሬ ጀምሮ ከዚህኛው ቀን ጀምሮ ዩቲዩብ ጀምራለሁ ብዬ ለራሴ ቃል ገባሁ። ቃልም ገብቼ ቃሌን አላፈረስኩም። አንድ ቪዲዮ ለቀኩ። ከለቀኩት በኋላ በ2 ቀን
3 ሆነ ያየልኝ። በጣም ተስፋ ቆረጥኩ። ምክንያቱም ረጅም ጊዜ ነበር። ከረጅም ጊዜ በኋላ ቫይራል አይወጣልኝም፣ አዲስ አካውንት መክፈት አለብኝ ብዬ አሰብኩ። አሁን ግን ከዚህ በኋላ በዚህኛው አካውንቴ ለመቀጠል ወሰንኩኝ። ብዙ ኤአይዎችን ክሮም ላይ ብዙ ነገሮችን ሞክሬያለሁ። በዚህ አካውንት ቀጥል ስላሉኝ በዚህ አካውንት ቀጥላለሁ እና አዲስም የቲክቶክ አካውንት ከፍቻለሁ። የዩቲዩብ ቪዲዮ ላይ ሾርት ያደረኩ የምፖስትበት ለእናንተም ቱቶሪያል ሾርት ቪዲዮ የምለቅበት እዛ ላይ ስላለ እዚህ ጋር አስቀምጥላችኋለሁ። እናንተም እየገባችሁ ፎሎ እንድታደርጉኝ በአክብሮት ጠይቃችኋለሁ። እኔም ከዚህ በኋላ ግዴታዬን በሳምንት 2ም 3ም ቪዲዮ ፖስት እያደረኩ ግዴታዬን እወጣለሁ። እናንተም ይሄ ቪዲዮ እና ከዚህ በኋላ የምፖስታቸው ቪዲዮዎች ቫይራል እንዲወጡልኝ ጠይቃችኋለሁ። ከብዙ ቆይታ በኋላ ስለመጣው ላይክ እና ሰብስክራይብ ያላደረጋችሁ ሰብስክራይብ እና ላይክ አልኩ። በዚህ ቪዲዮ እስከ መጨረሻው ድረስ አብራችሁኝ የተከታተላችሁኝ ቤተሰቦቼ ወይም ፋሚሊዎቼ አመሰግናችኋለሁ። ይሄ ቪዲዮ የተመቻችሁ ሰዎች ሰብስክራይብ እና ላይክ አድርጉ። ስለጨቀጨኳችሁ ይቅርታ።